በቃ ነኝ ቁጭ በል ምን ሰራልሻል ልጅ እኔ ምን አውቃለሁ በዚህ ሰዓት በዚህ ሙድ እናርግልቲ ነው ቆይ ግን ምን አስበሽ ነው ስሜ እያሳሰበኝ ነው የመስም ስሜ በድብቅ የምኖረው ህይወቴ በዚህ ልጅ ምክንያት እንዲዘከረክብኝ አልፈልግም እሺ ገባኝ እና ምን ፍጠር ነው ስማ አንተ መሆንን አትርሳ ጫቅጭቀህ ጊዜው አይደለም ስልህ ነው ብለህ ራስህን በስሜት ነርተህ እኔን በገንዘብ ደልለህ እዚህ መከራ ውስጥ የከተትከኝ እና ምን ይደረግ በቃ መስሎኝ ነው ምን ታራ ምን ይደረጋል አልሆነማ ስለዚህ ምን ከከተትከኝ ማጥ ራስህ ታወጣኛለህ በምን አላቅም አሁን ጠጣ እየጠበኩ እኮ ነው የት እንደምናገርሽ በኩላችሁ ምን ነው የተፈጠረ ችግር አለ አዎ መቼም በቱቱ ማለቴ በህሊና አይደለም አዎ ምን ሆነች ተረጋግታ ስትወራ አሁን እርግጠኛ ነኝ ለጊዜው ማረፊያ እንደሚያስፈልጋት ነው ማረፊያ ስትል በምክንያቱ እርግጠኛ መሆን ባልችልም ግን ወደ ቤት ተመልሳ መሄድ እንደማትችል ለምን ነገርኩሽ እንዴት አሁን በሷ ስም ነው የምለምንሽ የተወሰነ ጊዜ እኔ ጋር እንድታርፍ ከአንቺ ውጪ ሌላ መፍትሄ የለም ማለት ዘላቂ መፍትሄ እስክናገኝ ድረስ ማለት ቆይ ምን አድርጋ ምን አጥፍታ እንደመጣች ሳናቅ አጥፍታ አይደለም እና ምንድነው እርግጠኛ አይደለሁም እንጂ እና እባክሽ እንዴት ለምንሽ ለጊዜው ብቻ እሺ በይ እኔ እሺ ብል እናትዬ ዝም ብላ የምትቀመጥ መስሎኝ እናቷ አይደለችም እናቷ በላቴ እናቷ የምትከሰዳየው አዝም የምትል ይመስላል እባክሽ እንዴት ለጊዜው ይቆየ ወደ ገደለው ነው አንቺ ጋር ተቆይታለሽ ወይስ አትቆይት ለብቻው አይበቃ ለኛስ ጊዜ አይሰጠን ለኛ ማለት ደግሞ አንቺም ነሽ ለብቻ ላውራ ፈልጋለሁ ስለምን ስለ ቱቱ ማለቴ ስለ ህሊና ልበልህ
ቱቱ ምን ሆኜ ነው? ተረጋጊ ቱቱ። ማለቴ ህሊና የተፈጠረ ችግር አለ እንዴ? አይ ምንም የለም። ተረጋግታ ቲቱ ቤት ስትኖር የነበረች ልጅ በድንገት ከቤት ወጣ ምንም አልተፈጠረም ማለት አይከብድም? አይ ምንም የለም። ለነገሩ ዛሬ ንጋና ነገ ማውራትሽ አይቀር። ምኑን? የሆንሹና እድሜ ለአቤል ድንጋይ በሚያናገር ቃሉ ያዘከዝክሻል። አቤል? አረ ምንም። በቃ አሁን ተኝ፣ ሲነጋ እናወራበታለን። እስካሁን ሰማሁሽ። ምንም ነገር ግን የተጨበጠ ነገር አንቺ አውሬ ማለቴ እኮ ይኸውልህ የማስረሻ ካራክተር ልክ እኔ እናንተ እንዳወራ ነው ማለት አንተ እንዳልከው አየህ። ያኔ እኮ ስናወራ የካራክተሯ ሰውነት እንዳንቺ ቢሆን ብለን ነው እንጂ ካራክተሯን ትጫወታለሽ ብለን አይደለም። ቆይ ታዲያ እኔ ማን ነኝ እንዴ? ሜላት ነሻ። ሜላት በቃ ሜላት ነኝ በቃ። ቆይ እንደውም አንቺ የምትጫወቹ አሁን ገና መጣሽ እኮ የዋናዋን የማስረሻን ነው። ጥቁር ልብሱ ሲታይ ሰይጣን፣ ነጭ ልብሱ ሲታይ ደግሞ መልአክ የሚመስለው በቃ ለአንቺ ካራክተሩ ልክ ነው የሚለው። ያልከው ካራክተር እኮ የወንድ ነው። ያው ስክሪፕት አይደል ራስሽን አይደል ይጣፍ በቃ እቤት ሂጅ ልቀይ አይመስልሽም? ለኔ የሴተኛ አዳሪነት ህይወት ለኔ አውሬ ለኔ የሴተኛ አዳሪነት ህይወት ለኔ ህይወት ለኔ አውሬ ለኔ የሴተኛ አዳሪነት 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 ህይወት ለኔ አውሬ ለኔ ህሊና ልጄ መጣሽ? ዝጊ ልጅ አትበይ አንቺ አውሬ። አትፍረጅብኝ። ግራ ቢገባኝ ነው ግድ ቢለኝ ነው ለመኖር ብዬ የገባሁበት ህይወት ነው። ለኔ የሴተኛ አዳሪነት ህይወት ለኔ ተይ እንደሱ አትበይ። ተይ ተረጅኝ እባክሽ ተይ። ምንድን ነው የምረዳሽ? ይኸውልሽ ህሊና ልጄ ሆን ብዬ እንዳልሆነና ኑሮ ግድ ሆኖብኝ እንደሆነ ተረጅኝ እባክሽ። በቃሽ ሴትዮ ዝም ብለሽ አትለፍልፊ። ባመለጥኩበት መስኮት ለምን ተመልሼ እንደመጣሁ ታውቂያለሽ? እኔ አላውቅም። ለኔ በሳልሽው ቢላ ሌሎቹ ከማድረግ ወደ ኋላ ስለማይ በራሴ ቢላ ላስቆምሽ ነው የመጣሁት። ተይ እባክሽ ልጄ ተያት በይ። ተይ ልጄ እባክሽ ተያት በይ። በእናትሽ አጥንት ይዤሻለሁ። ተያት በይ። የእናቴ አጥንት እሾህ ነው የሚወጋኝ አንቺን ከተኩሽ ነው። ተያት በይ። ህሊና
ሞገስ ለጧት እንድትመጣ ኖ ሲነጋ ይደርሳል ምናምን አትበለኝ። እፈልጋለሁ በጧት ገባህ አይደል? እንሂድ። የት ነው የምንሄደው? ሳይረፍድብን ይችን ቆቅ እናገኛት። ቆይ ትምህርት ቤት እንደምናገኘት እንዴት እርግጠኛ ሆንሽ ግን? የትምህርት ቤት ጓደኞቿ ጋር ማደሯን በጧት ዞር ዞር ብዬ አረጋግጫለሁ። ለነገሩ እነሱ ጋር ካደረች እዛው ትምህርት ቤት የምትሆነው። አሁን እሱ አያሳስብክ። የፈጠርኩትን ታሪክ ለማሳመን ራስህን አዘጋጅ አንተ። ለነገሩ ለአንቺም ስም ብቻ ሳይሆን ለራሴ ስል እንደምንም እወጣዋለሁ። ና በል ተነስ። አልማዝ ምን ቀረክ? ለድፍረት እንዲሆን አንድ ትቀጅልኝ። እኔ ልብሴ ልቀይር ነው። ራስህ ቅዳና ጠጣ። ቆይ የዛ የገጣሚ ገጠመኝ እንዳይገጥመኝ ብለሽ ፈራሽ እንዴ? ቆይ መች ነው ግን ከተረታ ተረትና ከግጥማ ግጥሞች የምር የምትረጂ? የምር ይህማ ይስማማሻል። በበሬው ምስጋና ሲወደስ ፈረሱ፣ በላሞች ዝምታ አህዮች ተነሱ። ሰሚኛለሽ? አህያ በሬ እያልሽ ልታዘናጊኝ አስበሽ ከሆነ ተሳስተሻል። እኔ ሜላት የማንንም እገዛ አልፈልግም። ቆይ አስጨርሽኝ እንጂ። ምንድነው የማስጨርስሽ? አህዮቹ እንዴት ደነሱ አትይኝ? እነሱ ከኔ ህይወት ጋር ምን አገናኘው? አሪፍ ነው የሰራሽ። በቃ ወሮሮሽ ቶማስ ቴዲ አሁን እናልፍራ። ሞገስ አንተነትን ይገልጽናል ያልነው ፎቶግራፍ አዘጋጅታል አይደለ? አዎ እንዴ አላመሽኝም እንዴ? ይኸውልሽ በጣም ጥሩ። መቼም ቀዳዳችንን ተይ እንጂ አልሚ። ምን ነው ቀዳዳት በይ። የእውነት ነው የምናወራው አይደል ያልሽኝ? እና ያንቺን የፈጠራ ታሪኩን ታርጌ እየተጫወት ቀዳዳ ምናምን እያሻጡልኛ ነው። እሺ ቆይ እንጂ አልሚ ደግሞ ምን ሆንክ? ቆይ እቺሽ የምታሳድጃት ለስምሽ ብልሽ ነው አይደል? አዎ። እና ሌላ ምን አለ? እኔ አልመሰለኝም። ሞገስ ዋናው የሐሳቤን ግብ ፍጻሜ ላይ እናድርስና ከዛ በኋላ ሌላው ምክንያት እነግርሃለሁ። ሌላ ምክንያት? ከሞተችው ከእናቷ ከጓደኛዬ ያልተወራረደ ሂሳብ አለኝ። ማለት ምን ማለት? ቆይ ትሰማኛለህ? አሁን ትምህርት ቤቱ ጋር ደርሰናል። ራስን አረጋጋና ለዋናው ጦርነት እንዘጋጅ። እሺ ግን አሁን መቼ ማረቅ ግዥልኝ ልትለኝ እንዳይሆን ና እንሂድ እባክህ። አንቺ ደግሞ ሁሉን ነገር ከአረቄ ጋር ታገናኘዋለሽ። ያትማ እንዴት እንደሚያደርገው ምን አረጋት? አታውቅም እንዴት እንደምትሉ ደግሞ ይባስ ብሎ የሱ መፍለቅለቅ በመሃላቸውማ የሆነ ነገር አለ። ወይ ህሊና አሳዝን ታሪክ ነው ያላት እንደነገራችሁ። ወይ በመስኮት ወጣ ሄደሽ ነው ያልሽኝ? አዎ ከሟች እናቷ በቀር ያለሻት አንቺ ብቻ ነሽ አይደል እንዴ? ነበር እስከ ዛሬ ድረስ። ሌላ ሰውም አላት? አዎ። ማን ነው? በልጅነት የተለየችው አባት አላት እኮ። አባት? ኦኬ። እዚህ ከተማ ውስጥ አለ? አረ እዚህ ቢሮ ውስጥ አለ ማለት? እኔ ነኝ አባቱ። ማን ነው እሱ? እኔ ነኝ አባቱ። ተልሚ ተይ እባክሽ አባቴን አታባሪው። ትሰሚኛለሽ? አባትሽን ከዚህ በላይ ሽሩሩ ልለው አልችልም። ትንሽ ጊዜ ታገሹ።
በሰው ሀገር ተንከራተች ለራሴ 5 ሳንቲም ሳላስቀር እኮ ነው ላንቺ ምልክልሽ። ትንሽ ታገሽዋል። አልችልም። ለምን? ሰሚኛለሽ? አባትሽ ሌባ ነው። አባቴ ሌባ አይደለም ነው። ሌባ አይደለም አልኩሽ አይደለ? ደሃ እንጂ ሌባ አይደለም። ልጆች እዚህ ናችሁ እንዴ? ማን ነው መንዛት የሚረብሽ? እሺ አንተ ነው እንዴ? አዎ ነኝ። ህሊናን ሰው ፈልጓት ነበር። ማ እቴቴ ናት? አዎ ብቸኛ የእናቷ ጓደኛ ነኝ። አትሄድም፣ አታገኛት። አይ ከሷ ይልቅ ሌላ ሰው አለ ሊተዋወቃት የፈለገ እኮ። ማን? ምን አባቷ ነኝ። ማን? አባቴ ነው?